መልቲፕል ስክለሮሲስ ምንድነው? ሰላም ጤና ይስጥልኝ። ዶክተር ኢየሩሳሌም ነኝ። ዛሬ ስለ መልቲፕል ስክለሮሲስ አወራችኋለሁ። ግርድፍ ትርጉሙ እንግዲህ ብዙ ጠባሳ ማለት ነው። ይህ ብዙ ጠባሳ የሚፈጠረው ደግሞ የአንጎልና ብለሰረሰር ነርቮቻችን ላይ ነው ማለት ነው። ከዚህ በፊት እንደነገርኳችሁ እንግዲህ ነርቮቻችን እንደ ኤሌክትሪክ ሲስተም ብላችሁ አስቧቸው። እኚህ የነርቭ ህዋሶቻችን ናቸው። የነርቭ ህዋሶቻችን ታዲያ ዋነኛው የነርቭ ህዋስ ክፍል አለ አግዞን የሚባለው። ከዛ ደግሞ እሱን የሚሸፍነው ሌላ የመሸፈኛ ክፍል አለው ማይሊን የሚባለው። እዚህ ጋር የምትመለከቷቸው እንግዲህ የሰውነታችን የበሽታ ተከላካይ ሴሎቻችን ናቸው። እኚህ የበሽታ ተከላካይ ሴሎች ታዲያ በስህተት ሄደው ኖርማል የሆነውን የነርቭ ክፍሎቻችንን መሸፈኛ አታክ ሲያደርጉ የሚፈጠረው በሽታ ነው እንግዲህ መልቲፕል ስክለሮሲስ የሚባለው ማለት ነው። እዚህ ጋር እንደምትመለከቱት ማለት ነው። ታዲያ በተደጋጋሚ እንደዚህ አይነት ጉዳት ሲደርስባቸው የነርቭ ሴሎቻችን ስራቸውን በስርዓት መስራት ያቅታቸውና ብዙ አይነት ምልክት ሊፈጥሩ ይችላሉ ማለት ነው። እዚህ ጋር የምትመለከቷቸው አይነት ምልክቶች ከነዚህም ብዙ ጊዜ የሚታየው በጣም ብዙ ጊዜ ድካም ማለት፣ እይታ ላይ ችግር መኖር፣ ከጊዜ ወደ ጊዜ ተባባሰ የሚመጣ የጡንቻ ላይ መስነፍ ሊሆን ይችላል ማለት ነው። ታዲያ ይሄ ሲፈጠር ህክምናው ምንድነው የሚሆነው? ህክምናው የሚሆነው እንግዲህ ይሄ ያለ ጊዜ በስህተት እየተጠቃ ነርቮቻችንን የሚያጠቁትን ሴሎች እንዲረጋጉ የማድረግ ህክምና ነው የሚሆነው ማለት ነው። ከዛ በተጨማሪ ደግሞ ሰፖርቲቭ ኬር የምንላቸው ሌሎች እዚህ ጋር የምትመለከቷቸው አይነት ኬሮች ይኖራሉ ማለት ነው። ቻለን ሰንብት።